አንተኮ ቀን ከሌት እየለፋህ ነው። ማታትል ቀናትል ሌሊታትል ከትላንትናው ሁሌም ዛሬን የተሻለ ለማድረግና ነገንም በተስፋ አቀደህና አልመህ ሁሌም ስራ ላይ ነህ። አይምሮህ ሁሌም በስራ ቢዚ ነው። አንድ የተሸወድክበት ነገር ቢኖር ያለፈ ታሪኳ ምንም አያረግልኝም፣ ያለፈ ነገሯ አልፏል፣ አሁን ላይ ሌላ ልጅ ሆናለች፣ ተሻሽላለች ብለህ ድንግልና ክብረ ንጽህና የሌላትን ሴት ቤትህ ይዛ የገባኸው ወንድ ልጅ ግን በጣም ታሳዝነኛለህ። በዚህ ዘመን አራዳነትና አዋቂነት የሚባለው ከእናትና ከአባቷ ቤት ክብሯን ጠብቃ የተቀመጠችን ሴት እንዳለ እስከነ ክብሯ ይዘህ የእናትና የአባቷን ጉልበት ስመህ ስትወጣ ብቻ ነው። ያኔ አንተ አራዳ ነህ። ነገር ግን የትም እዚህና እዛ ስትዘል የነበረችን በየትምህርት ቤቱና በየጫካው ራሷን ገላልጣ ለወንዶች ስታሳይ የነበረች ሴትን ይዘህ ሴት አለችኝ ሚስት አለችኝ ብትል ማንም አይሰማህም። በ40ና በ50 ዓመትህ ሽበት አውጥተህ እንኳን ልትረዳው ማችለውን ሀቅ ነው የነገርኩ። ወዳጄ በዚህ ዘመን አትፍዘዝ። ማንም ሴት ሳትፈልግ ድንግልናዋን የሰጠች የለችም። ሁሉም በምርጫው ነው። ይመቻችሁ።